يا طالبة العلم البشرى بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم የተከበራችሁ እህት ወንድሞች በውጭም በሀገርም ውስጥ ያላችሁ ኢንሻአላህ ዛሬ ደግሞ አልቃዒደቱ ኑራንያ ክፍል 3 እንቀጥላለን ማለት ነው በአላህ ሱብሓነሁ ወተዓላ ፍቃድ ማለት ነው። ስለዚህ ኢንሻአላህ ሼር፣ ሰብስክራይብ፣ ኮፒ ሊንክ አድርጉ ማለት ነው። ባረከላሁ ፊኩም። በዚሁም ደግሞ መቅራት የምትፈልጉ በውስጥ ማለት ነው ቁርአንን በደንብ ማስተካከል የምትፈልጉ ወይም ደግሞ ቃዒደቱ ኑራንያ ስልኩን ኢንሻአላህ ስክሪኑ ላይ አስቀምጬላችኋለሁ። በዛንት ማለት ትችላላችሁ ማለት ነው። الدرس الثاني ደርስ ማለት ደርስ ማለት ትምህርት ማለት ነው። الثاني ሁለተኛ ትምህርት ማለት ነው። ምንድነው እሱ? حروف الهجاء المركبة حروف ማለት ፊደላት ማለት ነው። ጀምዑ ሐርፊን حروف ፊደላት ማለት ነው። አልሂጃ የአረበኛ ፊደላት። ሂጃ ያለው የአረበኛን ቦታ ይይዝልናል ማለት ነው። حروف الهجاء የአረበኛ ፊደላቶች ማለት ነው። አልሙረከበ የተቀናጁ የሆኑ የአረበኛ ፊደላቶች የተቀናጁ ወይም የተጣመሩ የሆኑ የአረበኛ ፊደላቶች ማለት ነው። የተጣመሩ በአንድ የተያያዙ ማለት ነው። ክፍል አንድ ላይ እንዳሳለፍነው ነጠላ የሆኑ የአረበኛ ፊደላቶችን ነበር። አሁን ደግሞ በአንድ የሆኑ ማለት ነው። የተቀናጁ የሚተያዙ ማለት ነው። ሕሩፍ ፊደላት ማለት ነው። አልሂጃ የአረበኛ ፊደላት ማለት ነው። አልሙረከበ የተቀናጁ የተጣመሩ ወይም ደግሞ የተዳመሩ ማለት ነው። የተነባበሩ ብዙ አማርኛ አለ ማለት ነው። እነዚህን ነው ዛሬ በአላህ ሱብሓነሁ ወተዓላ ፍቃድ የምናየው። የመጀመሪያው አሊፍ እቺ ነጠላ ሆና የመጣች ነው። ልክ መጀመሪያው ትምህርት ላይ እንዳሳለፍ ነው። ያው አሊፍ እንደምታውቁት እንደ አንድ ቁጥር ነች። አሊፍ ላም አሊፍ ይቺ ላም ነች። አያት እቺ ቀይዋ ማለት ነው። ይቺ ላም ነች። ይቺ ደግሞ የበዚህ ጥቁሯ ይቺ ደግሞ አሊፍ ነች ማለት ነው። ስለዚህ ምን ብለን ነው የምናነበው ማለት ነው? ላም አሊፍ ብለን ነው የምናነበው ማለት ነው። ላም አሊፍ ላም አያት አሊፍ ቻት ለዛ ነው የተቀናጀ ያለውም ማለት ነው። የተጣመሩ የተቀናጀ አሁን ይቺ ሁለት ፊደላቶች ናቸው ላምና አሊፍ ማለት ነው። ይቺኛይቱ ደግሞ አሁንም ላም አሊፍ ነች። አያት ይቺ ጥቁሯ ላም ነች። ይቺ ቀይዋ ደግሞ አሊፍ ነች ማለት ነው። የመጀመሪያይቱ ላም ነች። ያው ላም አሊፍ አያት ይቺ እዚህ ድረስ ማለት ነው። አያት ይቺ እዚህ ድረስ ይቺ ላም ነች። ይቺ ደግሞ ቀይዋ ማነች? አሊፍ ነች ማለት ነው። ስለዚህ ላም አሊፍ ብለን ነው የምናነባት ይችንም ማለት ነው። ላም አሊፍ ይቺ ደግሞ አያት ይቺ ሰማያዊው ነገሯ ይቺ ባነች እዚህ ድረስ ማለት ነው። ይቺ ባነች። ይቺ ደግሞ ጥቁሯ አሊፍ ነች። በአሊፍ በአሊፍ እንግዲህ መጀመሪያ ላይ ስትመጣ እንደዚህ ነው የምትጣፈው ማለት ነው። ይቻት ቻረ ሰማያዊዋ ባነች። ይቺ ደግሞ ጥቁሯ ማነች ማለት ነው? አሊፍ ነች። በአሊፍ ኸይር። ይቺ ደግሞ አሁንም ላም ነች። ይቺ ጥቁሯ አያት እዚህ ድረስ ማለት ነው። ይቺ በጥቁር ቀለም ያለችው በጥቁር ቀለም የተጣፈች ይቺ ላም ነች ማለት ነው። ይቺ ላም ነች። አያት ይቺ ደግሞ በቀይ ቀለም እዚህ ዙሪያውን እዚህ ድረስ የመጣዩ ይቺ ደግሞ አሊፍ ነች። ስለዚህ ይቺ ማነች? ላም ነች። ይቺ አሊፍ ላም አሊፍ ብለን እናነባለን ማለት ነው። ላም አሊፍ። ይቺ ደግሞ ነጠላ ናት። ልክ እንደ አሊፍ ብቻዋን የመጣች ናት። ይቺ ያው አደርሶ ላወል ላይ እንዳሳለፍነው ይቺ ያው ላም ነች ማለት ነው። አያት ላም ይቺ ላም ነች ማለት ነው። እዚህ ጋር እንከዳለን። አሁን ይቺ ላም ናት። አሁንም ይቺ አያት ይቺ እንግዲህ አያት እዚህ ድረስ ትመጣለች። በዚህም እንደዚህ አይነት ቅርጽ አላት ማለት ነው። ላም እንግዲህ ብዙ አይነት አሉ ማለት ነው። ብዙ አይነት እየቆጠርን ነው አሁን ራሱ ይቻት ላም። ይቺ ደግሞ የጥቁሯ እዚህ ድረስ ምንድናት? አሊፍ ነች ማለት ነው። ላም አሊፍ። ይቺም ደግሞ እዚህ ጋር እንደምታያት ይቺ አሁን ተላይ ያለችው ይቺም ላም ነች ማለት ነው። ላም ቻት ተዚህ እዚህ ድረስ ማለት ነው። ላም። ይሄ ደግሞ በአረንጓዴ ከለር የተጣፈው ማለት ነው። ይሄ ደግሞ ሐ ነው። ሐ ይቺ ከላይ ያለችው ላም ላም ሐ ብለን ነው የምንቀራት ማለት ነው። ይህቺም እዚህ ጋር ትንመጣ ላም ናት ማለት ነው። ላም አያት እዚህ ድረስ ማለት ይቺ ጥቁሯ ላም። ይቺ ደግሞ አሊፍ ነች ማለት ነው። ቀይዋ እዚህ ይኸው በዚህ ታጣምዛ እዚህ ድረስ መታለች። ይቺ አሊፍ ነች። ላም አሊፍ። ስለዚህ ላምን ብዙ አይነት ቆጠርን ማለት ነው። እዚህ ጋር አለች፣ እዚህ ጋር አለች፣ እዚህ ጋር አለች፣ እዚህ ጋር ደግሞ ብቻውን መታለች። እዚህ ጋር መጀመሪያ ላይ
እዚህ ጋር ይለያያሉ ማለት ነው። ስለዚህ እነዚህን ሁላ ማን ብለን ነው የምናነባቸው? ላም ነው ማለት ነው። የሁለተኞቹን ደግሞ አሊፍ ማለት ነው። ይቺ ደግሞ ያት እዚህ ድረስ ማነች? ባነች ማለት ነው። ባ እንግዲህ ከመጀመሪያ ስትጣፍ ይኸው እንደዚህ በዚህ ቅርጥ ነው የምትጣፍ ማለት ነው። ይቺ ደግሞ መሀከሏ ያለችው ቀይ ማናት? ይቺ ላም ነች ማለት ነው። ላም ደግሞ መሀከል ላይ ስትሆን አያችሁ እንዴት እንደምትሆን መሀከል ላይ ትመጣ እንደዚህ ነው ቅርጿ። ይቺ ደግሞ ባ መጨረሻ ላይ ስትሆን እንደዚህ ነው ማለት ነው። ስለዚህ ይቺ ያት ባ ነች ከበታችሁ አንድ ነጥብ ስላለ ማለት ነው። ይቺ ደግሞ ላም ነች፣ ይቺ ደግሞ ባ ነች ማለት ነው። ባላምባ ባላምባ ብለን ነው የምንቀራት። ባላም ባ ብለን ነው የምንቀራት። እቺ ከበታችሁ አንድ ነጥብ ስላለ ባ ነች። እቺ ደግሞ ያት ላም ናት ማለት ነው። ላም ቁልፍ አይደለችም እንዴ ልትሉ ትችላላችሁ። አይ ቁልፍ የምትሆነው እንዴት ብቻዋን ስትመጣ ነው። መሀከል ላይ ስትመጣ ይሄንን ቅርጽ ነው የምትይዝ። እቺም ደግሞ ባ ነች ማለት ነው። ባላምባ። እቺ ደግሞ ካፍ ነች። ያት እቺ ካፍ ነች። እቺም ደግሞ ካፍ ነች ማለት ነው። ይቺ እንደዚህ ሆና የምትመጣው ፊደል መጀመሪያ ላይ ስትጣፍ ነው። ቃላት መጀመሪያ ላይ ማለት ነው። አፎን ቃላት መጀመሪያ ላይ ስትጣፍ፣ ይቺ ብቻዋን ስትመጣ ሙፍረዳ ሆና። ስለዚህ እነዚህ ሁለቱም ካፍ ናቸው ማለት ነው። ይቺም ካፍ ነች፣ ይቺም ካፍ ነች ማለት ነው። ካፍ ካፍ። አይዋ ይሄም ደግሞ ይሄም ካፍ ነው። ካፍ ባ ካፍ ባ ሁለቱም አንድ አይነት ነው። ይቺም ካፍ ነች፣ ይቺ ደግሞ ባ ነች ማለት ነው። ይቺ ካፍ እንግዲህ ፊደል መጀመሪያ ላይ ስትጣፍ ይህን ቅርጽ ትይዛለች ማለት ነው። መጀመሪያ ላይ ቃላት መጀመሪያ ላይ ስትጣፍ ይህን ቅርጽ ትይዛለች ማለት ነው። ብቻዋን ስትመጣ ይኸው እዚህ ጋር እንዳየነው ብቻዋን ሙፍረዳ ሆና ስትመጣ እንደዚህ ነው የምትሆነው ማለት ነው። ፊደል ቃላት መጀመሪያ ላይ ስትመጣ ልክ ይኸው እንደዚህ ማለት ነው። ምሳሌ ከባጋ አሁን ስለመጣች ይህንን ቅርጽ ነው ይዛ የመጣችው ካፍ። እቺ ደግሞ ያው ከበታችኋ እንዳላት እዚህ ድረስ እቺ ሰማያዊዋ ማነች? ባነች ማለት ነው። ካፍ ባ ካፍ ባ ብለን ነው የምንቀራው ማለት ነው። ይቺ ደግሞ አሁንም አንድ አይነት ናቸው፣ የምለያቸው ነገር የለም። እዚህና እነዚህ ያው አንድ አይነት ናቸው። ካፍ ባ ካፍ አሊፍ። ይቺ ደግሞ ካፍ ነች። ይቺ ደግሞ ወደ ላይ የቆመችው ማለት ነው። ይቺ አሊፍ ነች ማለት ነው። ይቺ እዚህ ድረስ ማለት ነው። ይቺ ደግሞ በአጠቃላይ ካፍ ነች። ስለዚህ ምን ብለን ነው የምንቀራት? ካፍ አሊፍ ብለን ነው የምንቀራት ማለት ነው። ካፍ አሊፍ ካፍ አሊፍ። ይቺ ደግሞ አሁንም ይቺ ቅርጧ ይለያይ እንጂ ያው ካፍ ናት ማለት ነው። ከዚህ ጋር በእርግጥ ቅርጧ ይለያያል፣ ግን ያው ምንድነች? ካፍ ነች ማለት ነው። አንድ አይነት ናቸው። ቅርጧ ቢለያይም ማለት ነው። ቅርጣቸው ቢለያዩም አንድ አይነት ናቸው ማለት ነው። አያት ይቺም ካፍ ነች፣ ይቺም ካፍ ነች ማለት ነው። አሊፍ አያት እዚህ ድረስ ነች። አሊፍ እዚህ ድረስ ነች ማለት ነው። ካፍ አሊፍ ካፍ አሊፍ ካፍ አሊፍ ካፍ አሊፍ። ስለዚህ አንድ አይነት ናቸው ማለት ነው። እቺ ደግሞ ያት ባነች ማለት ነው። ምክንያቱም ከበታችሁ አንድ ነጥብ ስላላት። እቺ ደግሞ ካፍ ነች ማለት ነው። እቺ ደግሞ ካፍ ነች። መሀከል ትመጣ እንደዚህ ነው የምትሆን ካፍ ማለት ነው። መሀከል ከፊደላቶች መሀከል ስትመጣ ማለት ነው። ያት እንደዚህ ነው የምትሆነው። ባከፍታ። እቺ ደግሞ ታነች። ከበላይዋ ስንት አላት? ሁለት ስላላት ማለት ነው። ስለዚህ ባከፍታ ብለን ነው የምናነባት ማለት ነው። በመቀጠል አሁንም ይችን የምናገኘው ታን ነው። ከበላይዋ ሁለት አላት። ይሄ አሁንም መሀከል ሲመጣ ካፍ ቃላት መካከል ሲመጣ አፍወን ፊደላቶች መካከል ያው ቃላት ይባላል። ይሄ ምሳሌ ፊደላቶች መካከል ሲመጣ እንደዚህ ነው። ታ መካከል ምሳሌ ታና ታ መካከል ነው ካፍ። ይሄም ቅርጽ ነው ይዞ የሚመጣው ማለት ነው። ታ ካፍ ሳ ታ ካፍ ሳ። እቺ ደግሞ ሳ ነች። እንደምታውቋት ከበላይዋ ስንት አላት? ሶስት አላት ማለት ነው። ስለዚህ ታ ካፍ ሳ ብለን እናነባለን ማለት ነው። በመቀጠል ሙፍረዳዎች ናቸው የሚመጡት ማለት ነው። እንዲያሳለፍ ነው። ይኸው ከበታችሁ አንድ ነጥብ አላት። ታ ክፍል አንድ ላይ እንዳየ ነው ማለት ነው። ይህችም ደግሞ ሳ ከበላዩዋ ይኸው ሶስት ነው ያላት ማለት ነው። አለዚያ ሶስቶችም አንድ አይነት ናቸው። ያው አቀማመጣቸው አንድ ነው፣ እንዳሳለፍ ነው ማለት ነው። ይቺ ደግሞ ኑን ነች። ይችን የሚመስል የለም ብለናል። ይኸው ከበላዩዋ አንድ ነጥብ አላት። ቆለፍ ያለች ነገር ናት ነው። ያም ይኸው እንግዲህ በዚህ አይነት ይመጣል ብቻውን ሲመጣ ማለት ነው። ይቺ ደግሞ ባነች እዚህ ድረስ ማለት ነው፣ በሰማያዊ የተጣፈችው። ይቺ ደግሞ ጥቁሯ ወደ ላይ የዞረችው ማነች? አሊፍ ነች። ትናነብ በአሊፍ ብለን ነው የምናነብ ማለት ነው። ያ በአሊፍ። ስለዚህ ከመጀመሪያው ጀምሬ ላንብብላችሁ ባንድ። الدرس الثاني حروف الهجاء المركبة ألف لام ألف لام ألف باء ألف لام ألف لام لام ألف لام حاء لام ألف با لام با كاف
كاف كاف كاف كاف با كاف با كاف ألف كاف ألف با كاف تا تا كاف ثا با تا ثا نون يا با ألف خير ኢንሻአላህ የተከበራችሁ ወንድም እህቶች የዛሬው ትምህርት ይሄን ይመስላል። አስተያየት ካላችሁ በኮሜንት ጣፍ ጣፍ አድርጉልኝ ማለት ነው። ባረከላሁ ፊኩም ጀሚዓን ወሰላሙላሂ ዐለይኩም ወረሕመቱሁ ወበረካቱ